ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በደራ ወረዳ የተፈጸመውን ግድያ፣ እየደረሰ ያለው ጥቃት በሚዲያ የተናገሩ 16 ሰዎች በመንግስት ኃይሎች ታሰሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ እየተፈጸመ ያለውን ጥቃትና በፋኖ ሚሊሻዎች ተፈጽሟል የተባለውን ግድያ በተመለከተ በመገናኛ ብዙሃን ቀርበው የተናገሩ 16 ነዋሪዎች በመንግስት ኃይሎች መታሰራቸው ተገለጸ። ነዋሪዎቹ በአካባቢው ያለውን ግጭት፣ እየደረሰባቸው ያለውን ተጽዕኖ በመግለጽና ተጠያቂነት እንዲረጋገጥ በሚዲያ ጥሪ አቅርበዋል። ነዋሪዎቹ የሰጡት አስተያየት ቲክቶክ እና ፌስቡክን ጨምሮ በተለያዩ ማህበራዊ ሚዲያ መድረኮች ላይ ከፍተኛ ትኩረትን አግኝቷል። ይህንን ተከትሎ 16 ነዋሪዎች በመንግስት ኃይሎች ለእስር መዳረጋቸውን ነዋሪዎች ገልጸዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የደራ ወረዳ ዋሬ ገብሮ ቀበሌ ነዋሪ በእስር ላይ ከሚገኙ ሰዎች መካከል የእናቱና የአጎቱ ሚስት እንደሚገኙ ተናግሯል። እናቱና አጎቱ ሚስት ህዳር 13 ቀን መታሰራቸውን ነበር የተናገረው። የመንግስት ኃይሎችን የከሰሰው ነዋሪው እስሩ የተፈጸመው በአካባቢው ግጭት እየተካሄደ ባለበት ወቅት መሆኑን በመግለጽ የሞቱት ንጹሃን ሰዎች የተገደሉት በፋኖ ሚሊሻዎች መሆኑን ገልጿል። የመንግስት ኃይሎች አባቴንና ወንድሙን ለማሰር ጠዋት ወደ ቤታችን መጡ። ይሁን እንጂ ቤት አልነበሩም ነበረ። አንዳንድ ስድቦች ከተሳደቡ በኋላ እናቴንና የአጎቴን ሚስት ወስዷቸዋል ሲል ለአዲስ ስታንዳርድ ገልጿል። አክሎም የታሰሩት ሴቶች በቁጥጥር ስር ቢውሉም በአደባባይም ሆነ በማህበራዊ ሚዲያ ላይ ምንም አለመናገራቸውን ገልጾ ይልቅ አባቱና አጎቱ ማህበረሰቡን በመወከል ድምፅ ሲሆኑ ነበር ብሏል። የፌዴራል መንግስት ውስጣዊ ችግራችንን በውይይት መፍታት ካልቻለን ትግራይን የማስተዳደር ስልጣኑን በብልጽግና ብቻ እንደሚመራና በቁጥጥር እንደሚይዘው በግልጽ ነግሮናል ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ ሁለት በተከፈሉ የህወሓት አመራሮች እየታመሰ የሚገኘውን የክልሉን የፖለቲካ ሁኔታ ከማሻሻል ይልቅ ተባብሶ መቀጠሉን ተናግረዋል። በምንገኝበት የአፍሪካ ቀንድ ከፍተኛ የፖለቲካ አሰላለፍ ለውጥ እየተፈጠረ ነው። የትግራይ ሁኔታም ከሚታየው ለውጥ ጋር ተያይዞ ያሉት እድሎችና ፈተናዎችን መተንተን ያስፈልጋልን ብለዋል። ሀገራዊ፣ አህጉራዊ እና የዓለም አቀፋዊ ሁኔታ መገንዘብ ትቶ በአመራሮች እየታመሰ ነው ሲሉም ገልጸዋል። የፌዴራል መንግስት ውስጣዊ ችግራችንን እንድንፈታ እየገለጸ ነው። ካልቻልን ግን የማስተዳደር ስልጣኑን ብልጽግና ብቸኝነት እንደሚይዘው ግልጽ አድርጓል ሲሉም አክለዋል። በህወሓት አመራሮች መካከል የተፈጠረው መከፋፈል ተባብሶ መቀጠሉን የገለጹት አቶ ጌታቸው ረዳ በቅርቡ በአፍሪካ ህብረት ለሚካሄደው የፕሪቶሪያ የሰላም አፈጻጸም የሚመለከት የግምገማ መድረክ ከወዲሁ እኔ ነው መሳተፍ ያለብኝ ወደሚል መሳሳብ ተገብቷል ሲሉም በምሬት ተናግረዋል። የህወሓት አመራር ሉዓላዊ የትግራይ ግዛት ከፌዴራል የሀገር መከላከያ ሰራዊት ውጭ ያሉ ታጣቂዎች ነፃ ሆኖ ተፈናቃዮች ወደ ቀያቸው የመመለስ ዋና አጀንዳ ተዘንግቶ የጊዜያዊ አስተዳደሩ የዕለት ተዕለት ስራዎችም በማደናቀፍ ተጠምዷል ሲሉም ከሰዋል። ከፕሬዝዳንት ስልጣን ወርደዋል፣ ወደ ውጭ ሀገር ሊወጡ እያመቻቹ ነው፣ ውጭ ሀገር ወጥተው እንዲቀሩ መንግስት እያመቻቸ ነው ተብሎ ሲወራባቸው ስለመሰንበቱ የተጠየቁት አቶ ጌታቸው ረዳ ለስራ በመውጣበት ጊዜ ከሁለቱ ምክትሎች አንዱን መወከል የተለመደ አሰራር ነው፣ መወከሌንም እቀጥላለሁ፣ ከሀገር ሊወጣ ነው ተብሎ የተነዛው ወሬም ከሀቅ የራቀ ነው፣ መሰረተ ቢስ የውሸት ወሬ ነው ሲሉም መልሰዋል። ለስልጣን መቆራቆስ ትተን በጦርነትና ጦርነት ወለድ ችግሮች የተጎሳቆለው ህዝባችንን መካስ ማስቀደም አለብን ያሉት አቶ ጌታቸው ረዳ በእሳቸው በሚመራው የህወሓት ከፍተኛ አመራሮች በደብረ ጽዮን ገብረ ሚካኤል ከሚመራው የህወሓት ከፍተኛ አመራር ጋር የሃይማኖት አባቶች በጀመሩት የእርቅ ጥረት ችግሮችን ለመፍታት ቁርጠኛ እንደሆኑ አረጋግጠዋል። ተመራጩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጾታቸውን የቀየሩ የአገሪቱ ጦር አባላት ወታደሮችን እንደሚያግዱ ተነገረ። ትራምፕ ሰዎች ተፈጥሯዊ ጾታቸውን መቀየር የለባቸውም ብለው ያምናሉ። ይህንን ተከትሎም ጾታቸውን የቀየሩና የሀገሪቱ ጦር አባል የሆኑ ወታደሮችን ከስራ እንደሚያግዱ ነው የተነገረው። እንደ ዘገባው ከሆነ ከ15,000 ጾታቸውን የቀየሩ ወታደሮች የማባረር እቅድ እንዳላቸው ተነግሯል።
ከዚህም በተጨማሪ ተፈጥሯዊ ጾታቸውን የቀየሩ አሜሪካዊ የሀገሪቱን የጦር መቀላቀል እንደማይችሉ እገዳ እንደሚጥሉም ተገልጿል። ዶናልድ ትራምፕ ከ2016 እስከ 2020 ድረስ በስልጣን ላይ በነበሩባቸው ዓመታት ውስጥ ተፈጥሯዊ ጾታቸውን የቀየሩ ዜጎች የአሜሪካ ጦርን እንዳይቀላቀሉ እገዳ ጥለው የነበረ ቢሆንም ፕሬዚዳንት ጆ ባይደን ይህንን እገዳ አንስተዋል። ይህ መረጃ ዘ ታይምስን ዋቢ በማድረግ ያጋራ ነው ሲል አልአይንስ ዘግቧል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም